ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ከረማችሁ? በያላችሁበት የአክብሮት ሰላምታ ይድረሳችሁ። በዛሬው ፕሮግራማችን የምንመለከተው የኢትዮጵያ የጋዜጠኝነት ታሪክ እንዲሁም ስለ ሀገር በቀል ቲያትርና ሲኒማ ቤቶች ይሆናል። እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን እያልኩኝ ዝግጅቱን በመምራት ከእናንተ ጋር የምቆየው እኔ በእምነት ዘነበ ነኝ። በመጀመሪያም በሀገራችን ኢትዮጵያ የጋዜጠኝነት ታሪክ ምን ይመስላል? በኢትዮጵያ የመጀመሪያው የሬዲዮና ቴሌቪዥን ስርጭት ጅማሬ በንጉሠ ነገሥት አፄ ኃይለ ሥላሴ የስልጣን ዘመን ሲሆን ሬዲዮ በ1931 ተመስርቶ ፈርቀዳጅ የነበረው ንግግርም በ1935 ተላልፏል። ቴሌቪዥንም በ1964 ይፋዊ ስርጭቱን አህዱ ብሎ ጀመረ። በ1894 ዓ.ም ለአንባቢያን የቀረበው አእምሮ የተሰኘው ጋዜጣ ለህትመትና ስነ ጽሑፍ ዘርፍ መንገድን ያበጀ ነበረ። ይህ ጋዜጣ በእጅ የተጻፈ እንዲሁም ለንጉሳዊ ቤተሰብ ብሎም ለቁልፍ የመንግስት ባለስልጣናት ተደራሽነቱን ያደረገ እንደነበርም መረጃዎች ያመላክታሉ። እነዚህ ሰናይ እንቅስቃሴዎችንም ተከትሎ በ1916 ዓ.ም ብርሃንና ሰላም የተሰኘ ሌላ አማርኛ ጋዜጣ ታትሞ ወጣ። ሆኖም ግን ከ1928 እስከ 1933 ዓ.ም በነበረው የጣሊያን ወረራ ወቅት የፕሬስ ልማት እንቅስቃሴውን በመግታት ኢትዮጵያ ከፋሽስት ወረራ ነጻ ከወጣች በኋላ በ1933 ዓ.ም ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ አዲስ ዘመን በመባል የሚታወቀውን ጋዜጣ በማቋቋም የመንግስትን አጀንዳ በማከናወንም አገልግሏል። ይህንንም ተከትሎ ኢትዮጵያን ሄራልድ የተሰኘው የእንግሊዝኛ ጋዜጣ እንዲሁም የኢትዮጵያ ዜና አገልግሎትም ተመሰረተ። የሀገራችን ዘመናዊ ጋዜጠኝነት ታሪክ ውጥኑን የሚያደርገው ከአንደኛው የዓለም ጦርነት በፊት ሲሆን በወቅቱም የነበሩ ጽሑፎች አጋፋሪ የነበረው በ1896 ዓ.ም በዳኛ ደስታ ምትኬ በእጅ የተጻፈ የብዕር ድምጽ የተባለ የዜና ወረቀትን በማዘጋጀት ለቤተ መንግስትም ያሰራጩ ነበረ። በሀገራችን አይረሴ የዘመናዊ ልማት ጉልህ አስተዋጽኦ የነበራቸው ዳግማዊ ምኒልክ የመጀመሪያውን የህትመት ማተሚያ ወደ እናት ሀገር ኢትዮጵያ በማስገባት በወቅቱ የነበረውን የህትመት ክፍተትም ማጥበብ ችለዋል። በኢትዮጵያ ጋዜጠኝነት ታሪክ ውስጥ የፕሬስ ነጻነት በተለያዩ የመንግስት ዘመናት ለየቅል የሆነ ገጽታም ነበረው። አስከትለንም ከአፄ ኃይለ ሥላሴ ዘመነ መንግስት አንስተን እስካሁን ያለንበት የብልጽግና ፓርቲ ያለውን የሚዲያ ነጻነት ምን እንደሚመስል እንመልከት። የአፄ ኃይለ ሥላሴ ዘመን በዚህ ዘመን ጋዜጠኝነት የመንግስት ቀኝ እጅ በመሆን የንጉሱን መልካም ተግባራት በማወደስ ድክመታቸውንም በመሸፋፈን የሚሰራበት የነበረ ሲሆን የመገናኛ ብዙሃን እንደ አዲስ ዘመን ጋዜጣና የኢትዮጵያ ሄራልድንም ጨምሮ በንጉሠ ነገሥቱ መንግስት ቁጥጥር ስር ነበሩ። ሚዲያውም ለጥቂት የከተማ ነዋሪዎች ብሎም የተማሩ ሰዎች ብቻ ተደራሽነቱን በማድረግ ይሰራ ነበረ። በደርግ ዘመን ወታደራዊ ደርግ ስልጣን ሲይዝ ቀድሞ የነበሩትን ሚዲያ እንደ ቀድሞ አገዛዝ በመንግስት ቁጥጥር ስር በማድረግ የፕሮፓጋንዳ መሳሪያ በመሆን የሶሻሊስት ርዕዮተ ዓለምን ለማስፋፋት አገልግሏል። በዚህ የስልጣን ዘመን የፕሬስ ነጻነት በጣም የተገደበ ብሎም መንግስትን የሚቃወሙ ጋዜጠኞችም ለእስር፣ እንግልት፣ ከፍ ሲልም ለሞት ተዳርገዋል። በኢህአዴግ ዘመን እንደ አውሮፓውያን አቆጣጠር በ1991 የኢህአዴግ መንግስት ወደ ስልጣን መቀዳጀትን ተከትሎ አዲስ የፕሬስ ህግ ወጣና የግል ፕሬስ እንዲፈጠር እድልም ተከፈተ። በዚህም ምክንያት በመጀመሪያዎቹ 5 ዓመታት የግል ጋዜጦች፣ መጽሔቶች ብቅ አሉ። ይሁን እንጂ የስልጣን ዘመናቸው ጀንበር ብዙም ሳትጠልቅ ይህ አገዛዝም በፕሬስ ላይ ጫና ማሳደር ጀመረ። የፕሬስ ነጻነት በሀገራችን መተዳደሪያ ህግ በሆነው ህገ መንግስታችን ላይ የሰፈነ ሲሆንም መሬት ላይ ግን ወርዶ ተተግብሯል ብለን ብንጠይቅ ምላሹ አየር ላይ ተንሳፎ ያለ ህግ መሆኑን ብቻ እንገነዘባለን። የብልጽግና ፓርቲ ዘመን የአሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ባሉት የመጀመሪያ ዓመታት ጉልህ የሆነ የሚዲያ መሻሻያዎች ታይተዋል። ለዚህም በዋነኝነት በመቶዎች የሚቆጠሩ የግል ድረገጾችና ሚዲያዎች የነበረባቸው እገዳ ተነስቶላቸው በአድማጭና ተመልካቾቻቸው ጋር ዳግም ለመገናኘት ችለዋል። አዲሱ መንግስትም የማሻሻያ እርምጃዎችን በመውሰድ የፕሬስ ነጻነት ከቀደመው አገዛዝ በተሻለ ሁኔታ እንዲከበር ጥረት ቢያደርግም ከቅርብ ጊዜ ወዲህ በተከሰቱ ግጭቶችና የጸጥታ ችግሮች ምክንያት የመገናኛ ብዙሃን ነጻነት እንደገና ከፍተኛ ጫና ውስጥ ዳግም እንዲወድቅ አድርጎታል። በሀገራችን ኢትዮጵያ የጋዜጠኝነት የሙያ ዘርፍን ብለው የጀመሩት ብላታ ገብረ እግዚአብሔር ጊላ ማርያም ሲሆኑ እንደ አውሮፓውያን አቆጣጠር በ1900 የተለያዩ ግጥሞችና ጽሑፎችን በእጅ በመጻፍ ያሰራጩም ነበር። እነኚህ የሥነ ጽሑፍ ውጤቶችም በንጉሠ ነገሥቱ ግቢ አካባቢ እንደ ጋዜጣ በማገልገል ይታወቃሉ። ታዲያ ይሄ ጅማሬም የዘመናዊ ጋዜጠኝነት መነሻ ተደርጎ ይወሰዳል። በኋላ ላይም እኚህ ግለሰብ በ1902 ዓ.ም በአማርኛ ቋንቋ ታትሞ ለአንባቢያን የቀረበውን አእምሮ የተሰኘውን በሀገራችን የመጀመሪያውን ሳምንታዊ ጋዜጣ እንዲቋቋም ላቅ ያለ አስተዋጽኦም አድርገው ነበረ። የብላታ ገብረ እግዚአብሔርንም ፈለግ በመከተል ሌሎች ጋዜጠኞች ወደዚህ ዘርፍ ብቅ ማለትም ችለዋል። ከነዚህ ውስጥም እንደ ምሳሌነት ያዕቆብ ወልደ ማርያም የኢትዮጵያ ሄራልድ የመጀመሪያው አርትዖት ዳይሬክተር፣ እሌኒ መኮንን የመጀመሪያዋ የሬዲዮ ቴሌቪዥን ጋዜጠኛ ተጠቃሽ ናቸው።
በጋዜጠኝነት የታሪክ መዝገብ ውስጥ የመጀመሪያዋ እንስት ጋዜጠኛ በመሆን ፈርቀዳጅ የነበሩት ጋዜጠኛ እሌኒ መኩሪያ በ1962 ዓ.ም የቮይስ ኦፍ ኢትዮጵያን የውጭ አገልግሎት ክፍልን በመቀላቀል ቀዳሚ ሴት የሬዲዮ ዜና አንባቢና ፕሮዲውሰር ሆነው ሲያገለግሉን ቆይተዋል። ከሁለት ዓመት በኋላም በ1964 ዓ.ም የኢትዮጵያ ቴሌቪዥን ስርጭት ሲጀምርም የመጀመሪያዋ እንስት የቴሌቪዥን ጋዜጠኛም ሆነዋል። ጋዜጠኝነትና የኢትዮጵያ ፊልም እንዲሁም ቲያትር ኢንዱስትሪ ቁርኝነት በእነዚህ ሁለት የኪነ ጥበብ ዘርፎችም ያለው መስተጋብር እጅጉን የጠነከረ ሲሆን ጋዜጠኝነት ለመድረክ የጥበብ ስራዎች እድገት ብሎም ለህብረተሰብ ተደራሽነት ጉልህ ሚናን ይጫወታል። ሁለቱም የመገናኛ ብዙሃን አይነቶች እንደ አዲስ የኪነ ጥበብና የመረጃ ማሰራጫ መንገድ በተመሳሳይ ጊዜ ወደ ኢትዮጵያ የገቡ ናቸው። በመቀጠልም ከላይ የጠቀስናቸውን የኪነ ጥበብ ዘርፎች ያላቸውን ቁርኝት በዝርዝር እንመልከት። የመግቢያ ጊዜና የዘመን ቀደም ተከተል። የመጀመሪያዎቹ የሲኒማ ማሳያዎች በንጉስ ሚኒሊክ ዘመን በሀገራችን ፈርቀዳጅ የነበሩት ጋዜጦች አእምሮ በተጨማሪም ብርሃንና ሰላም መታተም በተመሳሳይ ጊዜ አገልግሎት እንደጀመሩ ማሳያ ነው። የትምህርት እንዲሁም የግንዛቤ ማስጨበጫ መሳሪያነት እንደ ሀገር ፍቅርና ብሔራዊ ቲያትር ያሉ ሲኒማና ጋዜጦች ህዝብን ለማስተማር፣ የሞራል እሴትን ለማስፋፋት፣ የሀገር ፍቅርን ግንዛቤ ለማስጨበጥ ይጠቅሙም ነበር። የፖለቲካ ተጽዕኖና የመንግስት ቁጥጥር። ሁለቱም ዘርፎች በመንግስት ከፍተኛ ቁጥጥር ስር ነበሩ። ጋዜጦች የመንግስትን አቋም በማንጸባረቅ ሲያገለግሉ፣ ዶክመንታሪ ፊልሞችም ለፕሮፓጋንዳ ዓላማ በመዋል የመገናኛ ብዙሃን ነፃነትን ውስን በማድረግ ይሰራ ነበረ። በድምሩም የኢትዮጵያ የጋዜጠኝነት ቲያትር እንዲሁም ሲኒማ በታሪክ ሂደት ውስጥ እርስ በርስ የተሳሰሩ ብሎም የሀገሪቱን ዘመናዊ ማህበራዊ፣ ፖለቲካዊ ገጽታ በመቅረጽ ረገድ የጋራ ሚናም ነበራቸው። የኢትዮጵያ ቲያትር ታሪክ። ዘመናዊ ቲያትር በኢትዮጵያ በ1921 ዓ.ም አካባቢ የተጀመረ ሲሆን በተክለ ሐዋርያት ተክለ ማርያም የተጻፈው የእንስሳቱ ኮሜዲ የተሰኘው ጨዋታ ለንጉሱ ብሎም ለቤተሰቦቻቸው ሲቀርብ በነበረበት ዘመን እንደነበር ይነገራል። ሆኖም ግን ቀደም ሲል የነበሩ ባህላዊ የትወናና የሙዚቃ ቅርጾች ለዘመናት ሰርጸው የቆዩ መሆናቸው ይታወቃል። ለዚህም ማሳያ እንደ አዝማሪና የቤተክርስቲያን መዝሙር ወጎች ተጠቃሽ ናቸው። የኢትዮጵያ ፊልም ታሪክ። ፊልም በኢትዮጵያ አህዱ ተብሎ የተጀመረው እንደ አውሮፓውያን አቆጣጠር በ1898 ዓ.ም ሲሆን ይህም በዓለም አቀፍ ደረጃ ፊልም ገና በልጅነት እድሜው ላይ በነበረበት ጊዜ ነበር። የሀገራችን ፈርቀዳጅ ሙሉ ርዝመት ያለው የአማርኛ ፊልም ሂሩት አባቷ ማነው የተሰኘ ሲሆን ይህ ፊልም ለተመልካች በ1957 ዓ.ም በብሔራዊ ቲያትር ለእይታ የቀረበ ነበር። የዘመናዊ የፊልም ኢንዱስትሪ መነሳት። የኢትዮጵያ የፊልም ኢንዱስትሪ በ2000ዎቹ መጀመሪያ ላይ በከፍተኛ ሁኔታ ማደግ ጀመረ። ይህንንም ተከትሎ በሀገራችን የሚመረቱ የአማርኛ ፊልሞች ፍላጎት እየጨመረ መምጣቱ ለእድገቱ ምክንያት ሆኗል። በሀገራችን የሚገኙ አበይት ቲያትሮችና ሲኒማዎችን እንቀኝ። ቲያትር ሲባል ወደ አእምሯችን ቀድሞ የሚመጣው ጥንታዊ ከዘመን ዘመን ከትውልድ ትውልድ የተሸጋገረ በዚህ የኪነ ጥበብ ዘርፍም የራሱን ጉልህ አሻራ ያሳረፈው የኢትዮጵያ ብሔራዊ ቲያትር ብዙ ታዋቂ ትርኢቶችም የሚቀርቡበት ስፍራ ነበረ። በተጨማሪም በ1935 ዓ.ም የተመሰረተው ሀገር ፍቅር ቲያትር በአዲስ አበባ አድዋ አደባባይ የሚገኝ ሲሆን ኢትዮጵያ ካፈራቻቸው ጥንታዊና ትልቅ ቲያትሮች አንዱ እንደሆነ በዋነኝነት የኢትዮጵያ ባህልን ለመጠበቅም ለማሳደግም ያገለገለ ተቋም እንደሆነም ይነገርለታል። በሀገራችን የሚገኙ ዕውቅ ሲኒማ ቤቶችና የሲኒማ ኢንዱስትሪ ታሪክን እንመልከት። የኢትዮጵያ ሲኒማ ኢንዱስትሪ ታሪክ ባህላዊ፣ ሃይማኖታዊ ጉዳዮችን የሚያንጸባርቁ ፊልሞችን በመስራት ውጥኑን የጀመረ ሲሆን በንጉሠ ነገሥት ዳግማዊ ምኒልክ የንግስና ዘመን በ1923 ዓ.ም ተመሰረተ። የሲኒማ ኢንዱስትሪ በኢትዮጵያ ተብሎ ሲጀመር በአዲስ አበባ ያለው ብቸኛ የሲኒማ አዳራሽ የሰይጣን ቤት ተብሎ ይጠራ ነበር። በከተማችን አዲስ አበባ ያሉ ሲኒማ ቤቶች ዳሰሳ፣ ዓለም ሲኒማ፣ ሴንቸሪ፣ ጋስት ሞል፣ ኤድና ሞል፣ ማቲ መልቲ ኮምፕሌክስ ሲኒማ፣ አጎና ሲኒማ፣ ሴባስቶፖል ሲኒማ ናቸው። የዛሬው ፕሮግራማችን ይህንን ይመስል ነበር። አብራችሁኝ ስለቆያችሁ እያመሰገንኩኝ ቻናላችንን ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን።